بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو ودو قادنيوچ انديت ناتشو نحمد الله على كل حال لذي ساعة لا درسنا الله سبحانه وتعالى كبر مسكنا وقبيالكم بمكتل እንግዲህ እንደምታወቀው كتاب التجويد احكام التفخيم والترقيق ትላንትና ጨርሰናል ማለት ነው فلله الحمد ዛሬ በአዲስ ትምህርት ነው የመጣሁት ማለት ነው ዛሬ የምንማራቸው ትምህርቶች በጣም ደስ የሚሉና በጣም ቀላል የሆኑና በዛው ልክ በጣም አንገብጋቢና አስፈላጊ ናቸው የዛሬ ትምህርታችን ሙተማሲላን የሚባሉት ናቸው ወይም ሙተቃሪባን ወይም ሙተጃኒሳን አው ሙተባዒዳን እነዚህ አራት ስሞችን ነው የምንማረው ማለት ነው ሙተማሲላን ወይም ሙተቃሪባን ማለት ወይም አራቶቹ ስሙ ማለት ነው ምን ማለት ነው ሁለት ሑሩፎች በጽሁፍ ተገናኝተው የመጡት ናቸው ሁለቱ እነዚህ አራት ስሞች የትኛውም የአረበኛ ፊደላቶች 28 29 አይደለም አሊፍ ትወጣለች ከነዚህ ማለት ነው ከነዚህ ስሞች ከአራቱ ስሞች አሊፍ ለብቻ ትወጣለች 28 የአረበኛ ፊደላቶች ያኒ የሚነበቡት ፊደላቶች ማለት ነው ከነዚህ ከአራት ስሞች ውጪ አይወጡም ምን ሲሆኑ ሁለት ሑሩፎች ተገናኝተው ሲመጡ ማለት ነው ሁለት ሑሩፎች የአረበኛ ፊደላቶች ሁለት ሑሩፎች ተገናኝተው ሲመጡ ከነዚህ ከአራት ስሞች ውጭ አይወጡም ማለት ነው ምን ማለት ነው ያ አማ ያኔ ሁለት ሑሩፍ ተገናኝተው ሲመጡ ያ አማ ሙተማሲለይን ይሆናሉ ያ አማ ሙተቃሪቢን ይሆናሉ ያ አማ ሙተጃኒሲን ይሆናሉ ያ አማ ሙተባዒዲን ይሆናሉ ማለት ነው እነዚህ አራት ስሞች እንግዲህ ለየብቻቸው ሁክም አላቸው ገና በየተርቲብ ያኒ ቅድመ ተከተል አድርገን ከነስማቸው እያወቅናቸው የተማርናቸው እንሄዳለን ማለት ነው እስከ መጨረሻ እንደምትከታተሉን ተስፋ አደርጋለሁ ሙተማሲሊን ማለት ምን ማለት ነው ሙተቃሪቢን ማለት ምን ማለት ነው ሙተጃኒሲን ማለት ምን ማለት ነው ሙተባዒዲን ማለት ምን ማለት ነው ሁሉም በእያንዳንዱ በየክፍሉ ላይ እንመጣበታለን ማለት ነው هما بتقلوا مالتنا هما الحرفان المتلاقيان خطا ولفظا ويم دمو خطا فقط الناس ሁለት حروفዎች ናቸው በخطም የተገናኙ በጽሁፍ አብሮ ወንድማማች ነው የመጡ ወይም ደግሞ በማንበብም የተገናኙ ማለት በሁለቱም ሊገናኙ ይችላሉ አንዳንዴ ደግሞ በጽሁፍ ብቻ ሊገናኙ ይችላሉ በማንበብ ይለያያሉ ማለት ነው ለምሳሌ በጽሁፍም ተገናኝተው በማንበብም የተገናኙ ምን ይባላል እንደምን ማለት ነው በቁርአን ውስጥ اضرب بعصاك الحجر እንደማለት اضرب بعصاك اضرب እዚህ ጋር አሁን ሁለት ባ ነው የተገናኘው ልብ በሉ ሁለት ባ ተገናኝተዋል ከአራቱ አንድ ስም ይዘዋል ማለት ነው እነዚህ አሁን ሙተማሲሊን ይባላሉ ከአራቶቹ ማለት ነው በእያንዳንዳቸው ጋር እንማራለን በጽሁፍም ተገናኙ በማንበብም አንድ ሆኖ ያኒ ተጨፋልቆ ተነበቡ ማለት ነው اضرب ሁለት ባናቸው ወይም ደግሞ በጽሁፍ ብቻ የሚገናኙ انه هو السميع العليم انه هو ها ሁለት ማለት ነው በጽሁፍ ተገናኙ በማንበብ ግን ሁለቱም በእያንዳንዳቸው ይነበባሉ ማለት ነው እነዚህ ለምሳሌ ነው ያስቀመጥኩላችሁ ለዚህ አሁን ሙተማሲሊን ሙተቃሪቢን ሙተጃኒሲን ሙተባዒዲን ከአራቶቹ ስም አንድ ስም አላቸው ያኒ አንዱ ስር ይገባሉ ማለት ነው እንግዲህ ኢማ እነዚህ ሁለት ፊደላቶች ተገናኝተው የመጡት ኢማ ሙተማሲሊን ሊሆኑ ይችላሉ አው ሙተቃሪቢን ሊሆኑ ይችላሉ አው ሙተጃኒሲን ሊሆኑ ይችላሉ አው ሙተባዒዲን ሊሆኑ ይችላሉ وقد يلتقيان في كلمه عند كلمه ውስጥ ሊመጡ ይችላሉ ለምሳሌ ما سلككم ሁለት ፊደላቶች ወይም ደግሞ أو في كلمتين ومهلت كلمة وصل جنا إن شاء الله كالأمثلة السابقة قدم ملكة الناس كما تقول لاتشو ولت كلمة وصل نمتت لمثال اضرب بعصاك من لو اضرب راسه يشالنو بعصاك ولت كلمات وصل نمتت مالتنا اضرب مجرد شابة بعصاك مجمر علي با مالتنا ولت كلمة علي لمتت وشلالنا كلمة علي لمتت وشلالو مالتنا እነዚህ አራት ስሞች ከስራቸው ወደ 18 አህካሞችን ከስራቸው ይዘዋል እነዚህ አራቶቹ ማለት ነው እነዚህ ሙተማሲሊን ሙተቃሪቢን ሙተጃኒሲን ሙተባዒዲን ያልናቸው 18 አህካሞችን ከስራቸው ይዘዋል
እንዴት ነው ካላችሁኝ ታላቁ የተጅዊዱ ምሁራን الشيخ إبراهيم الشحاتة በጽህፋቸው በኪታባቸው ውስጥ التحفة السمنودية ላይ ምን ብሎ አስቀምጠዋል? إن يجتمع حرفان فهما አሉ إن يجتمع حرفان خطا فهما حي على الظاهر فيما قسم በማለት በግጥም መልክ አስቀምጦልናል ማለት ነው። ሁለት ሑሩፎች በጽሁፍ ተገናኝተው ከመጡ እነሱ እኮ ከስራቸው 18 አህካሞችን ግልጽ የወጣ 18 ከስራቸው ይዘዋል ይላል። እንዴት ነው እነዚህ አራት ስሞች ሐዩን የሚለው እዚህ ጋር በግጥሙ ውስጥ 18 የኮድ ቁጥር ነው፣ አብጀድያ ቁጥር ይባላል። ሐዩን على الظاهر فيما قسم ማለቱ ሐዩን ማለት 18 ቁጥር ነው የሚያሳየው። طيب እነዚህ አራት ስሞች እንዴት ነው 18 አህካሞችን ከስር የያዙት እንዴት ነው ከተባለ እዚህ ውስጥ أن بعض الأنواع الأربعة ከነዚህ ከአራት ስሞች ከጠቀስናቸው متماثلين متقاربين متجانسين متباعدين ብለን ከጠቀስናቸው ውስጥ ከነዚህ አራቶች ውስጥ አንዱ ወደ 3 አህካም ከስሩ ይዟል። ያኒ ወደ 3 አይነት ማለት ነው። ራሱ ወደ 3 አይነት አንዱ ወደ 3 አይነት ከስሩ ይዟል። ሌሎቹ ደግሞ አንድ ነው የያዙት። እነዚህ አንድ የያዙት ደግሞ አንዱ ወደ 3 ይከፈላል። እነዚህ ብቻ ሆኖ ለምሳሌ ያክል እንዴት ነው 18 ከስራቸው መያዝ የቻሉ ይህንን ለመግለጽ ፈልጌ ነው። እነዚህ አራቶቹ ወደ 18 አህካሞችን ከስራቸው ይዛል ብያቸዋለሁ። ለምሳሌ ሙተማሲላን አንድ አይነት ከስሩ ይዟል። ይሄ አንድ አይነቱ ደግሞ ወደ 3 ቦታ ይከፈላሉ። ሙተማሲሊን ያልኳችሁ አንድ ያኒ ሙተማሲሊን ስር 3 አይነት አለ እንበል። ሙተቃሪበይን እሱ ወደ 3 አይነት ከስሩ ይዟል። ሙተቃሪበይን ወደ 3 አይነት ከስሩ ይዟል ብያቸዋለሁ። ይሄ በእያንዳንዱ 3 አይነቱ ደግሞ 3 ወደ 3 ቦታ ይከፈላሉ። ያኒ ሙተቃሪበይን ወደ 9 አህካም ከስሩ ይዟል ማለት ነው። ስንት ሆኑ? ከሙተማሲሊኑ ጋር 12 ሆኑ ማለት ነው። ወልሙተጃኒሲን ለሁ ኑዕ ዋሂድ ሙተጃኒሲን ደግሞ አንድ አይነት ይዟል። ይሄ አንድ አይነት ደግሞ ወደ 3 ቦታ ይከፈላል። ስንት ሆኑ? 15 ሆኑ። والمتباعدين ደግሞ ለሁ ኑዕ ዋሂድ ለሱ ደግሞ አንድ አይነት አለ። ይሄ አንድ አይነት ደግሞ ወደ 3 ቦታ ይከፈላል። ስንት ሆኑ? 18 ሆኑ ማለት ነው። አንድ ላይ ስንሰበስበው የሙተቃሪበን 9 ይዟል፣ ሙተጃኒሲን 3 ይዟል፣ ሙተባዒድን 3 ይዟል። አንድ ላይ ሲደመር ወደ 18 አህካሞችን ከስራቸው ይዛል ማለት ነው። አንዱ ወደ 3 ቦታ ይከፈላል ብያቸዋለሁ። ينقسم الى 3 اقسام صغير በመባል صغير አንዱ صغير كبير مطلق በመባል ታውቃል። ለምሳሌ ሙተማሲሊን ብንወስድ ሙተማሲሊን صغير ሙተማሲሊን كبير ሙተማሲሊን مطلق የሚባሉት አሉ። اما حي طهر الزال ያለን حي على الظاهر فيما قسم ያለን ማለት ነው። حي የምትል ቃል አብጀድያ ናት። የአብጀድያ ቁጥር አረቦቹ ዘንድ የሚታወቀው አብጀድያ የሚባለው ቁጥር አለ። ሐ የምትል ቃል ወደ 8 ቁጥር ነው። የ8 ቁጥር ኮድ ናት ማለት ነው። ያ ደግሞ የ10 ቁጥር ኮድ ነው። ስለዚህ ሐዩን የምትለው 18 ለማሳየት ማለት ነው። እንግዲህ እንደሚቀጥለው ደግሞ የነዚህ አራት ስሞችን ማብራሪያ አብራርተን ለማየት እንሞክራለን ማለት ነው። ከነዚያ ውስጥ ቅድሚያ ከአራቶቹ ሙተማሲሊን የሚባሉ እናንሳ። ሙተማሲሊን ማለት ነው አልሙተማሲሊን ለሁ ኑዕ ዋሂድ እንግዲህ አንድ አይነት ከስሩ ይዟል ብያቸዋለሁ። ሙተማሲሊን ማለት እነሱ እኮ هما الحرفان اللذان اتفقا اسما ومخرجا وصفة من ማለት ነው። ሙተማሲላን ማለት ሁለት ሑሩፎች በስም አንድ ይሆኑ በመውጫ የተገናኙ በባህሪም የተገናኙ ይሄ ሙተማሲሊን ይባላል። እንደማን ለምሳሌ እንደ 2 ዳል፣ እንደ 2 ባ፣ እንደ 2 ሚም፣ እንደ 2 ኑን፣ እንደ 2 ላም ተገናኝቶ ቁርአን ላይ ተቀጣጥሎ ሲመጣ ማለት ነው። ይሄ ምን ይባላል? ሙተማሲሊን ይባላል። እንግዲህ እነዚህ ሙተማሲሊን ወደ 3 ቦታ ይከፈላል ብያቸዋለሁ። ሙተማሲሊን ራሱ ወደ 3 ቦታ ይከፈላል ብያቸዋለሁ። ሙተማሲሊን ሰጊር፣ ሙተማሲሊን ከቢር፣ ሙተማሲሊን ሙጥለቅ ይባላል። ከነዚህ ከሙተማሲሊን ከ3 ቦታ ካካፈልናቸው በኋላ ደግሞ ሰጊር የሚባለው እናንሳ። ሙተማሲሊን ሰጊር ማለት ምን ማለት ነው? እንዴት እንለያቸው? ሙተማሲሊን ሰጊር ማለት هو እሱ أن يكون الحرف الأول فيهما ساكن የመጀመሪያው حرف ساكن ሆኖ መምጣቱ ነው።
ወሳኒ ሙተሐሪክ ሁለተኛው ሐርፍ ደግሞ ሙተሐሪክ መሆኑ ነው። ይሄ ምን ይባላል? ሙተማሲሊን ሰጊር ይባላል። ለምን? የመጀመሪያ ሐርፉ ሳኪና ነው፣ ሁለተኛ ሙተሐሪክ ነው። ያኔ ምን ይባላል? ሙተማሲሊን ሰጊር ይባላል። ለምሳሌ ያክል ከቁርአን ኢዝሀብ ቢኪታቢ ሃዛ፣ እዚህ ጋር አሁን ኢዝሀብ ነበር፣ እዚህ ጋር ባው ሳኪና መጨረሻ ላይ ቢኪታቢ ሁለተኛው ከሊማ ላይ ባከስራ ሆኖ ነው የመጣው፣ ሙተሐሪክ ነው ማለት። ስለዚህ ሁለት ከሊማ ተገናኘ። ምንድነው ሁክሙ? ገና እናያለን። ይሄ ሙተማሲሊን ሰጊር ይባላል። የመጀመሪያው ሳኪና መሆን ነው፣ ሁለተኛው ደግሞ ሙተሐሪክ መሆን ነው ማለት ነው። ጠይብ የመጀመሪያ ሐርፍ ሳኪን ሲሆን አንድ አይነት ሐርፍ ተገናኝቶ ሁለት ሆኖ አንድ አይነት ሐርፍ ተገናኝቶ የመጀመሪያው ሳኪን ሆኖ ሁለተኛው ሙተሐሪክ ሲሆን ምን ይባላል? ሙተማሲሊን ሰጊር ይባላል። ሁክሙን አሁን ሙተማሲሊን ሰጊር የተባለበት ምክንያት ለምንድን ነው? ለሱኩን አወልህማ ወተሐሩክ الثاني ሙተማሲሊን ሰጊር የተባለበት ምክንያት የመጀመሪያው ሳኪና ስለሆነ ሁለተኛው ሙተሐሪክ ስለሆነ ነው ይባላል። ያኔም ደግሞ ፈየስሐሉል ኢድጋሙ ያኔ በቀላሉ ኢድጋም መጨፍለቅ ይቻላል። ለቅለት العمل فيه ስራው እዛ ውስጥ በጣም ስራው አነስተኛ ስለሆነ ማለት ነው። ያኒ على طول መድገም ብቻ ነው ኢድጋም መጨፍለቅ ብቻ ነው እንጂ ሌላ ስራ ስለሌለ ነው ይላሉ። ሰጊር የተባለበት ሙተማሲሊን ሰጊር የተባለበት ሁክሙ ምንድነው? በቁርአን ውስጥ እሱ እንደዚህ አይነት ሆኖ ሲገናኝ ሙተማሲሊን ሰጊር ሆኖ የመጨመሪያው ሙተማሲሊን ሆኖ ሲገናኝ ሙተማሲሊን ሰጊር ሆኖ ሲገናኝ ምንድነው ሁክሙ? በቁርአን ውስጥ ሁክሙሁ ውጁቡል ኢድጋሚ ኢላ ፊ መስአለተይን ቁርአን ውስጥ ያለው ሙተማሲሊን ሰጊር ሆኖ ከመጣ ሁሉም ኢድጋም መሆኑ ግዴታ ነው። ሁለት መስአላቶች ሲቀሩ ማለት ነው። እነዚህ ሁለት መስአላቶች አንደኛ ሲቀሩ ብለናል። ሁለት መስአላቶች ብቻ ሲቀሩ ሁለት ቦታዎች ሲቀሩ ማለት ወይም ሁለት መስአላ ማለት አንድ ሁለት ከነዚህ ለየት አድርገን የምነግራቸው አለ ማለት ነው። እሱ ምንድነው? እነዚህ ሁለቶቹ ከኢድጋም ሙተማሲሊን ሰጊር ስር የሚወጡት የመጀመሪያው أن يكون الحرف الأول منهما حرف مد የመጀመሪያው حرف مد መሆኑ ነው። والثاني متحرك ሁለተኛ ደግሞ متحرك መሆኑ ነው። የመጀመሪያው حرف مد ሆኖ ሁለተኛ حرف متحرك ማለት ነው። ለምሳሌ قال يا ليت قومي يعلمون قال يا ليت قومي يعلمون يعني ከሚሙ ቀጥሎ የመጣው حرف ያ ሳኪን ነው። መጨረሻ ላይ ያለው ያ ሳኪን ነው፣ حرف መድ ነው። ሁለተኛው ከሊማ ላይ ያለው حرف ምንድነው? ያ ሙተሐሪክ ነው። ያኔ ምን ሆነ ማለት ነው? ያኔ የሚመሳሰል ሕሩፎች ሆነ ማለት ሙተማሲሊን ሆነ ማለት ነው። እነማን ጋር ነው ይሄ? በእኛ መዝሀብ ሳይሆን በታዋቂ መዝሀብ ሳይሆን እንደዚህ ይሄንን የሚሉት ማናቸው? የሐርፍ መድና የያ መኽረጅ ያ መድ መውጫና የያ ሙተሐሪክ መውጫ ከአንድ ቦታ ነው ወይም ከወሰጠ ሊሳን ነው ከአንድ ቦታ ነው የሚወጡት እምሉት ዘንድ ነው። ይሄ ሁለተኛው ምሳሌ ምንድነው? ሁለተኛው እንደዚሁ አይነት ወአመኑ ወዐሚሉ ሷሊሓት የሚለው ቃል አመኑ ወዐ አያችሁ፣ አመኑ ወዐሚሉ ሷሊሓት ዋው ሳኪና መጥቷል። ዋው መድያ መጥቶ ከሱ በኋላ ደግሞ ቀጥሎ ሁለተኛው ከሊማ ላይ ዋው መጥቷል። ስለዚህ ተገናኘ ማለት ሁለት ዋው፣ የመጀመሪያው ሳኪና፣ ሁለተኛው ምን ሆነ? ሁለተኛው ሙተሐሪክ። ያኔ ምን ሆነ ማለት ነው? ሙተማሲሊን ሆነ ማለት ነው። እነማ ዘንድ ነው ሙተማሲሊን የሆነው? ዋው መድያና ዋው ሙተሐሪክ ከአንድ መውጫ ነው የሚወጡት ለሚሉት ዘንድ ነው። على المذهب المشهور ምን ይላሉ? المذهب المشهور ዋው ሙተሐሪክና ዋው መድያ ከአንድ ቦታ አይወጣም ነው። ምክንያቱም ከዑለማዎች ከመዛሂቦች ውስጥ መኽረጅ አልጀውፍን የሚጥሉት አሉ። አሕካም መኽረጅ ያኒ መኻሪጅ አልሑሩፍ ላይ እንድታስታውሱ እንደሆነ ማለት ነው። ያኒ ዋው መድያና ዋው ሙተሐሪክ ከአንድ ቦታ የሚያስወጡት መዝሀቦች አሉ። በነዚያ መዝሀብ ስንሄድ ማለት ነው እነሱ ዘንድ እነዚህ ሁለቶቹን እስትስና ያደርጋሉ ማለት ነው። እነዚህ ሁለቶችን
ያ መድያና ዋው ሙተሐሪክ በሚገናኙ ጊዜ እንደዚሁም ዋው መድያና ዋው ሙተሐሪክ በሚገናኙ ጊዜ እስትትና ያደርጉታል፣ ኢድጋም አያደርጉትም ማለት ነው። እነማን ጋር ነው ይሄ? ዋው መድያና ዋው ሙተሐሪክ ከአንድ ቦታ ነው መውጫቸው ለሚሉት ዘንድ ነው። ያ መድያና ያ ሙተሐሪክ ከአንድ መውጫ ነው ከአንድ ቦታ ነው የሚወጡት የሚሉት ዘንድ ነው ይሄ የምነግራችሁ ማለት ነው። እነሱ ነው እስትስና የሚያደርጉት። አማ على المذهب المشهور ግን على الجمهور ማለት ነው። واما على المذهب الجمهور الذي يعتبر مخرجهم الجوف በታዋቂው በጅምሁሩ መዝሀብ ስንሄድ ግን የሑሩፍ المد ከጀውፍ ነው የሚወጡት የሚሉት በሚሉት መዝሀቦች ሄደን فلا تماثل بينهما اصلا እነሱ ይመሳሰሉም ነው በምን ላይ ስንሄድ በጅምሁር العلماء ዘንድ ጅምሁር العلماء በሚሉት ስንሄድ ዋው መድያና ያ መድያ ይመሳሰሉም እንላለን። يعني እነሱ አይመሳሰሉም يعني متماثلينም አይደሉም ነው የምንለው። ለምን ያው ያ መድያና ዋው መድያ من الجوف ነው የሚወጡት፣ ዋው መድያ ደግሞ من الشفتين የሚወጣው፣ ያ መድያ ዋው متحرك ደግሞ من الشفتين የሚወጣው፣ ያ متحرك ደግሞ من وسط اللسان የሚወጣው። ስለዚህ አይገናኙም፣ መውጫቸውም አይገናኙም ነው የምንላቸው። ግን استثና የሚያደርጉት እነማን ናቸው? ዋው መድያና ዋው متحرك ከአንድ ቦታ ይወጣሉ የሚሉት ናቸው። እንደዚሁም ያ መድያና ያ متحرك ከአንድ ቦታ ይወጣሉ በሚሉት መዝሀብ ስንሄድ ነው استثና የሚያደርጉት። አማ በታዋቂው መዝሀብ በጅምሁሩ መዝሀብ አስላ እነሱ ያ متحركና ያ መድያ ከአንድ ቦታ አይወጡም፣ አይገናኙም። ዋው متحركና ዋው መድያ ከአንድ ቦታ አይወጡም፣ አይመሳሰሉም እንለዋለን ማለት ነው። ነገር ግን ዋው ሊንያ ከሆነ ወይም ያ ሊንያ ከሆነ የተገናኙት ማለት ነው። ለምሳሌ ذلك بما عصوا وكانوا እዚህ ጋር አሁን ዋው ሊንያ ነው። አሁን እዚህ ጋር ያለው بما عصوا ስንል ከዋው ሳኪና በፊት ፈትሐ ከመጣ ማለት ነው። ወይም ከያ ሳኪና በፊት ከስራ ፈትሐ ከመጣ ያኔ ምን ሆነ? ሐርፈ ሊን ሆነ። ሐርፈ ሊንና ያኒ ዋው ሊንያና ወይም ያ ሊንያና ዋው متحرك ወይም ያ متحرك ከተገናኙ وجب الادغام ይሆናሉ ማለት ነው። ምክንያቱም ያኔ ادغام متماثلين ይሆናሉ። ለምን? ዋው ሊንያ تخرج من مخرج واو المتحركه واو ሊንያ ከየት ነው የምትወጣው? ዋው متحرك ከሚወጣበት ቦታ ነው የምትወጣው፣ ያኒ من الشفتين ማለት ነው። ያ ሊንያ እንደዚሁም ያ ሊንያ تخرج من مخرج يا المتحركه ያ متحرك ከምትወጣበት ቦታ ነው ያ ሊንያ የምትወጣው። ስለዚህ ያኔ ምን ይሆናል? وجب الادغام عند جميع القراء ያኔ ሁሉንም ቁራዎች ዘንድ ادغام ማድረግ ግዴታ ይሆናል ማለት ነው። ከቁርአኑ ምሳሌ ላምጣላችሁ። አሁን ያልኩት ነገር ላይ ማለት ነው። በዋው ሊንያ ذلك بما عصوا ነበር፣ ذلك بما عصوا ነበር። ግን ادغام ይደረጋል። ادغام متماثلين صغير ذلك بما عصوا وكانوا ብለን የምንቀረው። ሁለተኛ ያ ሊንያ قال لا تختصموا لدي قال لا تختصموا لدي አያችሁ፣ ይሄ متماثلين صغير ይሆናል፣ ادغام ይሆናሉ ማለት ነው። ሁለተኛው መስአላ استثና የሚሆነው እንግዲህ ادغام متماثلين صغير ሁሉም ادغام ይሆናል። ሁለት መስአላ እንጂ ብዬ ነግሬያችኋለሁ። ሁለተኛው መስአላ ደግሞ ان يكون الحرف الاول منها ها سكت። አንደኛው የመጀመሪያው ሐርፉ ها سكت መሆኑ ነው። وذلك في قوله تعالى ما اغنى عني ماليه የሚል ቃል ላይ ነው። የመጀመሪያው ሐርፉ ها سكت ወይም ها سكت የሚባል አለ፣ ها سكت መሆኑ ነው። ሁለተኛ ደግሞ ها متحرك መሆኑ ነው።
እሱም ደግሞ የአላህ ሱብሓነሁ ወተዓላ ቃል ሱረት አልሐቃ ውስጥ አንቀጽ 28 ይመስለኛል ማ አግና ዐኒ ማሊያ ሀለከ ዐኒ ስልጣንያ። ይሄ ነው ለሁለት ውሃ ተገናኝቷል። ሀ ሰክት ይባላል በሳኪና አንቀጽ ላይ መጥቷል ማለት ነው። ይሄ ሀ ሰክት ይባላል። ፈየጁዙ ፊህ ወጅሃኒ ዐንደ ሐፍስ ዘንድ በሁለት አቀራር ያኒ የጁዙ ፊህ ወጅሃን ሁለት አይነት መቅራት ይበቃል ማለት ነው። የጁዙ ፊህ አልኢዝሃር ወየጁዙ ፊህ አልኢድጋም። ኢድጋም ማድረግም ይቻላል፣ ኢዝሃር ማድረግም ይቻላል ማለት ነው። ለምሳሌ ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ። ይህንን በኢዝሃር መቅራት ይቻላል አሁን እንደቀረቡ ማለት ነው። ነገር ግን ኢዝሃር ለመቅራት ወልኢዝሃሩ ላ የተአታ ኢላ መዐ ሰክት ወሁወ አልአርጀሕ። ኢዝሃር አድርገን ለመቅራት ደግሞ እሱን በዝምታ ጋር እንጂ ልናወጣ አንችልም። ላዝም ዝምታ ሊኖር ይገባል። እሱ ነው በላጩ ማለት ነው ይላል። በኢዝሃር ስንቀራ እንዴት ነው? ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ኢድጋም ስናደርግ ማለት ነው። ነገር ግን በላጩ ኢዝሃር አድርገን መቅራታችን ነው። ኢዝሃር በምናደርግ ጊዜ ዝምታ ማምጣት ግዴታ ነው። ለምሳሌ ማ አግና ዐኒ ማሊያ ሀለከ ዐኒ ብለን መቅራታችን ማለት ነው። ይሄ ኢድጋም ሙተማሲለይን ሱግራ የሚባለው ነው። ኢድጋም ሙተማሲለይን ሱግራ ደግሞ ሁክሙ ምንድነው ያልነው? ሁክሙ አልኢድጋም ኢድጋም ሙተማሲለይን ሱግራ ሁክሙ ምንድነው ያልነው? ኢድጋም ነው ሁለት ሲቀሩ እንጂ ብለን እንግዲህ ሁለቱንም ጠቅሼላችኋለሁ። ሁለቱ አንደኛው ያ መድያና ያ ሙተሐሪክ አብሮ ሲመጡ እነሱም ደግሞ ለኛ ሳይሆን ለመዝሀብ ለጅምሁሩ ሳይሆን ያ መድያና ያ ሙተሐሪክ ከአንድ ቦታ ትወጣለች ለሚሉ መዝሀብ ላይ ሄደን ማለት ነው። ሁለተኛው ደግሞ ሀሰክት ነው። ሀሰክቱ ደግሞ የጁዙ ፊህ አልወጅሃን ለልቅራአ ማለት ነው። በሐፍስ ሪዋያ በሁለት አቀራር መቅራት ይቻላል ለሚሉት ነው። የዛሬ ትምህርታችን እዚሁ ይበቃናል። ባረከላሁ ፊኩም።